እንደምትወደው እንዲረዳት ነው ነው ያውቃል። ለምን አልሰጠህ? በጣም ስለምደብረኝ ለወንድሜ ስለማመጣ። ሰላም ጋይስ እንዴት ናችሁ? ዛሬ ነው የሚለም ራኬብ ደግሞ ሚስጥር ልነግራችሁ ነው። የናውምን ሚስጥር እንደዚህ ከበድ የሚል ሚስጥር አለ። 100,000 ኪሎ የሚሞላ ሚስጥር አለ ብላኛለች። ኮካ ገዛልኝና ሚስጥሩን ልናገራለሁ። ሚስጥሩን ንገሪያችሁ፣ ምን ችግር አለ? ኮካን ገዛልኝና ሚስጥሩን ልናገር። እኔ ኮካ ብር አንድ ኮካ ገዛ፣ ምን ችግር አለው? አንቺ ስለናውም ፍርጥርጥ ይሁን በቃ የምፈልገው ነው የምነግርህ። ታዩ ችግር የለው። ለአንድ ታይ እውነት እንግዲህ የፈጠነ ገሰሽ እሺ፣ አሁን ወደ ሚስጥሩ መልሴንም ብሬንም ኮካውንም አንቺ ሚስጥሩን ከሰማው በኋላ ነው የምነግርሽ። ትምህርት ቤት ውስጥ አብዛኞቹ ልጆች ይወዱታል፣ ግን አንዷ ልጅ ፖስታ ሰጣኛለች። ስማ ማን? ስም አልናገርም። ስም አልናገርም። እሺ፣ ከዛ በኋላ ቶሎ ተለ ሚስጥሩን አፍጥኝ እኮ ፖስታ ውስጥ ያለው ወረቀት ስለ ፍቅር እንደምትወደው እንዲረዳት ነው ነው ያውቃል። ለምን አልሰጠህ? በጣም ስለምደብረኝ ለወንድሜ ስለማመጣ አያውቅም። ምን አገባሽ? እሱ አይመርጥም። እኔ ያለሁልህ። ለምን? በቃ እኔ ነኝ ያነበብኩት መልእክቱን። ኧረ እባክህ እንዴት አለበት ተናገር ያልከኝ እኮ አንተ ነህ። ኧረ በእናትሽ እኔ የለሁበትም። ሚካኤልና እኔ የለሁበትም። ይመታሻል። ሌላ ነገር ከፈለክ ስማን ማወቅ ከፈለክ አንድ ኮካ ያስጨምራል። ታዩ የስራው እንትን እኮ አይነት ነው የስራው አይነት ነው። በቃኝ ታው ግን ይሻላል። ምን ቪዲዮ ማየት አይቀርም። በአንድ ኮካ ነው ይሄ ሁላ ሚስጥር የወጣ እሰዋለሁ። እንግዲህ እንደምታረግ አድርጋ ጨርሻለሁ። እንዴ ና አለ ለአንድ ሰከንድ ልድርሽ ለማይክሮ ሰከንድ እንድትወደኛ ጋራው አያው ቆማጣ አንቺ ምንም ደስ ይልሽ ነገር የለም። እኔ ከዚህ ጋር ጀምር ሁለተኛ የሆነ ነገር ብቻ አንድ የሆነ ብስኩት ምናምን ነገር ብቻ አንድ አካፍለኝ እንዲህ ፍርፋሪ ልጣጥናት ነገር ሩብ አልፈልግም። እምቦይ ወይ ሩብ አልፈልግም። በጣም አልፈልግ ያማሲም አንቺ ጅብ ይቡ እሺ አንተኩሽ ያጅቡ አለ። አዎ ምን እየሰራ ነው? ምግብ እየበላው ከተቻለ አንተ ሴቶች ባለቤት ይደኔ ድበጫ ከበጫ ከያጅቡ ሳይመጣ ያጅቡ አለ አዋቲ ምን እኔ ብዙ ነገር አላወራም። የሴቶች ባለቤት ኦኬ። ድንጋይ ያስጣልሽው የሴቶች ባለቤት ድንጋይ ያስጣልሽው የሴቶች አንሹ የሴቶች ባለቤት እሰይ አንቺ አትፈልጊም እና እኔ አልፈልግ እኔ አልፈልግ አንቺ አትፈልጊም። አንተ እና ታዲያ በ12 ሰው እንደዚህ መሰላል ለምኑኛልሽ ምን ለምኑኛልሽ አንቺ ለምኑኛልሽ ምን እኔ ማሰው እንዲ ለምኑኛል ፈልግ ለምኑ ይኸውልሽ ራኬብ ምንም እህታችን ብትሆኚ ማለት ነው እንዴ ስላቃጠርሽና ምንም የሚፈጠር ነገር የለም። እንዴ በኩርኩም ዲዳና ዱዳ እናረግሽና በቃ ሌላ ነገር እንድታስቢ ነው እናረግሽ። ነፍስሽን ከስጋሽ ነው። ይሄን ቪዲዮ ደግሞ ታይወቅሽ እና በጣም አቃጣሪ ሰው ነሽ። በቃ የቤቱ ታናሽ ስለሆንሽ ምንም እንትን የምትይው በጣም አቃጣሪ። እናቶች ደግሞ ምንድነው ለታናናሾች እንትን የምታግዙ? እኛ ልጆቻቸው አይደለን ተጠልለን የተገኘ ነው። አይ ራኬብ ግን ይሄ እኛ ላይ እየደረሰ ያለው አውሪው እኛ ላይ እየደረሰ ያለው ጭቆና በቃ ይከታተላልቆስ ላይ ራኬብ ግን ማለት ነው እሰይፈሻል። የማቃጠርሽን ታቆሚያለሽ። እሰይፈሻል። ይቅርታ ጠይቅ። ይቅርታ ዱላውንም ምኑንም ሰጃንቺ በቃ ይቅርታ እምቢ አለች። ግን ተስፋ እንደቆች ይቅርታ ብላፈ ይቅርታ አልኩኝ ራኬብ ስለሚወድሽ እኮ ወንድምሽ ስለሆነ እኮ ነው። ምንድን ነው የምታመሪው እንዴ? ራኬብዬ ሁሉንም ሙሰጂ። ይቅርታ ሊጠይቅሽ እኮ ነው የመጣው እኮ። ይቅርታ በላት፣ በደንብ ይቅርታ በላት። በቃ ፋት ነው። እሺ ግን አንድ ጊዜ የምነግርሽ ነገር ካለ ምን እንደሆነ ታውቂያለሽ? ምን ጊዜም ችግር ቢደቋቁስሽ አንድ ቀን ዞርበል ከካ አስቀየመሽን ነገር ተናገሪሽ። አስቀየመሽን ነገር ተናገሪ። ለምን ይቅርታ
ይጠይቀኛል። ይቅርታ ይቅርታ ስጠይቅ እኮ በትክክል ጠይቀ ጠይቆት እኮ በትክክል እንደውም አልጠይቅሽም። እሺ ቀቅለሽ ብዩ አጥብቀሽ አትያዙ ብሎ እንደውም አልወስድብሽም። ስማ አትቋጥሪ